ባንኮኒ ላይ ደገፍ ብላ ታፈጥብኛለች። አስተናጋጅ ናት። ከዚህ በፊት ከአንዴም ሁለቴ አስተናግዳኛለች። የዛሬ እይታዋ ግን ይለያል። ድራፍቴን ቶሎ ቶሎ እየጨለጥኩኝ በመሃል ሲጋራዬን እያቦነኩኝ ትንሽ ሞቅ ሲለኝ ጠራኋትና ዛሬ በጣም አየሽኝ፣ በሰላም ነው አልኳት በማባበል ስሜት። በሰላም አይደለም ይቅር በለኝ፣ ግን ይህ ህልሜ ጠብ ብሎ አያውቅም አለች። እና አንቺ ህልሜ ከኔ ጋር ምን አገናኘው አልኳት በመገረም። ልሞት ነው። ማታ በህልሜ አንተን አይቻለሁ። ለአባቴ ስለ ህልሜ ስነግረው እንደምትሞት ነገረኝ። እባክህ በጠዋት ቤተክርስቲያን ሄድና ንስሐ ግባ፣ እስካሁን ያየው ሰው ሁሉ ሞቷል አለችኝ። አላመንኳትም። እንደውም ሳኩባትና ጠጥቼ ሲበቃኝ እየተወላከፍኩ ቤቴ ገብቼ ተኛሁ። ጠዋት ያለችኝ ረስቼው ቁርሴን በልቼ የመጀመሪያ ጉርሻዬ ላይ ግን የበላሁት አንቆኝ ያንተፋተፈኝ ጀመር። ለደቂቃዎች መሬት ላይ ከተንፈራፈርኩ በኋላ የሞት ሞቴን ውሃ ጠጥቼ ትንሽ ስረጋጋ ስሮጥ ቅርቤ ካለው መድኃኔዓለም ቤተክርስቲያን ሄድኩኝና የመጣሁት ከሞት ታርፌ ነው። አንዲት ልጅ ትላንትና ልትሞት ነው ብላኝ ነበር። አባ እኔ መሞት አልፈልግም አልኳቸው። ልክ እንደገባው ከበሮ አለፍ ብሎ የተቀመጡትን መነኩሴ ጋር ጠጋ ብዬ ልጄ ረፍዷል፣ ልጅቷ ትክክል ናት፣ እንደምትሞትን የማውቃለሁ። ምን እና ምን ይሻላል አባ ምን ላድርግ? የሰማዩን አስተካክለ ሲኦል ለመግባት ባለች ደቂቃ ንስሐ ግባ። ኧረ እሺ። ገና ካፌ ሳልጨርስ እንደገና ምራቄ ትን ብሎኝ መንተፋተፍ ጀመርኩ። አባም ሳሌን እስክጨርስ ትኩር ብለው ካዩኝ በኋላ መርዝ እየጠጣ የኖረ ራሱን ሸምቀቆ እስከቶ የተዘጋጀ ሰው ሞት መጣ ሲሉት አንዱን ግባ በለው ይላል እንጂ እንዴት ይደነግጣል? ብዙዎቻችን እኮ ሞታችን እያሳደደን ሳይሆን እኛንን ሞታችንን ካልመጣ ብለን የምናሳድደው። ለአንድ ክርስቲያን ክርስቶስ የሌለበት ሰይጣን ባለበት ቦታ መገኘት ሞቱ ነው። ያንተ ውሎ ከህይወትህ የራቀ ከሞት የቀረበ ስለሆነ ነው ያቺ አስተናጋጅ ልትሞት ነው ያለች። አንተም ያ ትዝ ብሎ ኮሽ ሲል የሞትክ መስሎ ስትሮጥ መጣ። ያቺ አስተናጋጅ የኔ ልጅ ናት፣ ኢንጂነር እኮ ናት። ስራዋ መስተንግዶ አይደለም፣ ግን መንፈሳዊ ተልኳን ለመወጣት ማታ ማታ መጠጥ ቤት ትሰራለች። እንዳንተ ያሉ ብዙ ክርስቲያኖችን ወደ እኔ ትልካለች። እኔም እዚህ ጠብቃቸውና ንስሐቸውን እቀበላቸዋለሁ። ልጄ አንተ በገዛ እጅ ካልሞትኩ ካላልክ በቀር መድኃኔዓለም ሞታችንን ሞቶልናል። ካንተ የሚጠበቀው ከልብህ ሆነ ማረኝ ማለት ነው አሉኝ መነኩሴው። ብዙ ዝም ብዬ ለመጀመሪያ ጊዜ በእንባ ታጅቤ ካፌ አንድ ቃል ወጣ፣ ማረኝ። ስቶሪ ባይ ቻቻ።